ምን ይለዋል? እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። ሶስት ነገሮች ናቸው። ያየኸውን አንድ፣ አሁንም ያለውን ሁለት፣ ከዚህ በኋላ ይሆን ዘንድ ያለውን ጻፍ ይለዋል። ያየው ምንድነው? እስካሁን ድረስ በሰማይ ውስጥ የሆነውን ነገር ክብሩን ራሱ ጌታ ኢየሱስ ክርስቶስ ከሞትና ከትንሣኤ በኋላ ያለበትን ሁኔታ ክብሩን አይቷል። እንዳውም ከክብሩ የተነሳ እንደሞተ ሰው ሆኖ ወድቋል። ይሄ ነው ያየው። አሁንም ያለው በጸጋ ዘመን ውስጥ ያለው ነገር ማለት ነው። አሁን ያለው ምክንያቱም በዚህ ዘመን ውስጥ 7 አብያተ ክርስቲያናቶች አሉ፣ 7 መቅረዞች አሉ። ስለዚህ አሁን ያለው ማለት ስለ አብያተ ክርስቲያናት ያየውን ነገር ማለት ነው። እንደገና ደግሞ ከዚህም በኋላ ይሆን ዘንድ ያለው ለመጨረሻው ዘመን 3 ነገሮች ነው። አንድ ያየው፣ ሁለተኛ ሆነ ነው፣ ሶስተኛ ደግሞ ከዚህ በኋላ እንዳልኳችሁ ነው። ይሄ መጽሐፍ ትንቢታዊ መጽሐፍ ነው። ከዚህ በኋላ የሚለውን እንያዝ፣ ምክንያቱም በዘመን መጨረሻ ላለ ለኛ ተጽፏልና ከዚህ